ግባ ይላል ባርሰሎና። የስፔን ሱፐር ካፕ አሸናፊ ሆነ ባርሰሎና። ቪስካል ባርሳ ቪስካል ካታሎኒያ እኮ ግን የሚገርም ጨዋታ ነው። በቃ የሚገርም ጨዋታ፣ መቼም ቢሆን የማይደበዘዝ ጨዋታ። እናንተ እንኳን ካሱን እንጂ ዘንድሮ በእናንተ ነው የምካሰው። ዘንድሮ ዋንጫን በእናንተ ነው የማየው። ሰርግ ምላሽ በእናንተ ነው። ባርሳ ዘንድሮ ራፊኒያ ይችላል፣ አቡዬ ልጅ ይችላል፣ ላሚን ያማል፣ በቃ ቅመሞች ናቸው። ባርሳ የልጅነቴ ክላሲኮ ስፔን ሄጄ ማየት አለብኝ በህይወት ዘመኔ አንዴ እንኳን ማለት ነው። ምን አይነት ጨዋታ ነው! በቃ ምንም የማይቀዘቅዝ ማለት የማይደበዘዝ ጨዋታ እስከ መጨረሻዋ ደቂቃ ድረስ ማለት ነው። በማድሪዶች እንግዲህ 2 ኳስ ስተዋል ባለቀ ደቂቃ። በተለይ ካሬራስ ጎል እኮ ለበረኛው አቃበለው ነው እንጂ መጥቶ አይባልም። የጆርዲ አለባም አይታችሁታል። ትንኩፍ ነው ያረ ሶ ኤኒዌይስ ግን በሚገርም ሁኔታ ባርሳ አሸንፎ የስፔን ሱፐር ካፕ አሸናፊ ሆኗል። ሌትስ ጎ። ላሊጋውም ዘንድሮ የኛ ነው ትላለ። ኧረ አሉንሶ ኧረ እባክህ ደህናም ፈርስት ሃፉን ቆንጆ ጨዋታ ተመልክተን ቪኒሲየስን ቀይሮ አስወጣ። ከዛ በላይ የተመለከትነው እንደምታየው በዚህ ዲፌንስ እንግዲህ ያስ ማድሪድ አታኪንጎቹ አሪፍ ነበሩ። ዲፌንሱ እንደምን ሲጀምር በዚህ ዲፌንስ ማለት ማድሪድ የትም ምንም ዋንጫ እንደማይበላ ግልጽ ይመስለኛል። አሁን ባርሳ ላይ ይቀጠቅጣል፣ ባርሳ ይቀጠቅጣል። እነ ማድሪድ ካውንተር ነው በቃ ሄደው የሚሞክሩት። በረኞቹ ግግም በስማ አሁን 5 የገባ ይመስል በዚህ ጨዋታ ራፊኒያ የሚሰራው ስራ ብልግና እንዲህ ቪኒሲየስ ባይኖር እኮ የሚገርም ባይወጣ ኖሮ የሚገርም ጨዋታ እንመለከት ነበር። የዣቪ አሎንሶ ድድብና ስራ ይሰራል። እኔ ሳላደቅ ማለት ማልፈልግ ነው የሌዋንዶስኪ ያቺ ግን እንዴት ነው ታዩቿ 9 ቁጥር በቃ ትክክለኛ አንተ ታዩቹ ራሱ ሲያበል ይኳሱ። አረ በስመ አይ ብቻ የሚገርም ጨዋታ ተመልክተናል። አረ ራፊኛ እንዴት አባክ ነው የምችለው! እንዴት አባክ ነው የምችለው! ወይ ጀማው እሳት ነበልባል የሆነ ጨዋታ ያየ ነው። እሳት ነበልባል ራሱ የሚለው አይገልጸውም። ማንዬ እንዴት አይነት የሚያምር ኳስ ነው! አተ የኳስ ጥማችንን የቆረጠልን በዚህ ሳምንት የጨዋታ ነው። ባርሴሎና ማድሪድን ለብልቦታል። ማንዬ ልብ አድርጎ ይኸው 3-2 ቁጭ አድርጎታል። ኦፊሻሊ ማለት ነው። አሎንሶ አትችልም፣ ከዛ ቤት ለቀህ ውጣ። በቃ አትችልም፣ በቃ ውጣ። ምንድነው የምትሰራው? የምትቀይረውን ራሱ ተጫዋች አታውቅም እንዴ? ምን አይነት ቅያሪ ነው የምታደርገው? ማን ለማንኛውም አሁን እንግዲህ ባርሳ አሁንም የማድሪድ አለቃው እንደሆነ ቀጥሏል። በቃ እኔ ባርሳ ማድሪድ ሲባል እኔ ኪት አባታቸው ነው የሚያመጡት። ግን በቃ ይሄ ልዩ ብቃታቸው ሁሌ እኮ ነው ግራ ቢገባኝ። ይኸውልህ ሆም ላይ አዌ ላይ አሁን እኮ ፋርፋራው ሄዶ ተጫውተው እኮ ነው የለጠፈው። ፋርፋራው ማለት ነው ሳውዲ ላይ ሄዶ አረብ ሀገር ወስዶ እንዴት ይገርማል። ማን እንዴት አሉ ግን ምን አለባቸው? በቃ የምሬን ነው የምላችሁ። እግር ኳስ ጥንቁርጥን ያለኝ በዚህ ሳምንት ኳስ ያየው ራሱ አልመሰለኝ። ኤፍ ኤ ካፕ ነበረ ጨዋታ። በቃ ማይረቡ ኳሶች ነበር ሳይ ነበር። ይኸው በዚህ ጨዋታ ጥንቅቅ ያለው ጅን ለሁለቱ ቡድን እናጨበጭባለን። ባርሳ ግን ልዩ ቡድን ነው ማለት ይችላል። ግን ኦፊሻሊ ነው የምላችሁ። ይመቻሉ። እኛ ፕሪሚየር ሊግ ላይ ማንቺን እንደምንገርፈው ነው ባርሳ ማድሪድን የሚገርፈው። ራፊኒያ ኦቨርሬትድ የምትሉ ሰዎች ግን አድቡ። አልቋል ጨዋታው፣ በቃ ተኙ። ማድሪድ ሰከንድ ሃፍ ጎል ማግባት አልቻለም። ባርሳ ፈርስት ሃፍም ሰከንድ ሃፍም ስላገባ ሱፐር ካፕን አረጋማ ይገባዋል። ይገባዋል። ማድሪድ ያባከነው እድል ምንም አልነበረም። ጌሙ ላይ ባይዘ ጌሙን ተቆጣጥሮ እንደፈለገ ቴምፖን ሲያፈጥንና ሲያረጋጋ የነበረው ባርሳ ነበር እና ማድሪድ በሀገር ውስጥ ዋንጫ በባርሳ ተሸኝቷል። ላሊጋውም የባርሳ ነው። በዚህ ሲዝን እጁን አጣጥፎ ሊቀመጥ ነው ማድሪድ በቃ። የለም አሎንሶ ሊባረር ደርሷል፣ ሰዓቱ ደርሷል። አሎንሶ አውት ነው እና ባርሳ ሰጥት ያባከኑት እድልስ መጨረሻ ላይ የሚገርም እድል ወደ ጎል ብቻ መምታት ነበርና ወደ በረኛው ነው የመጣው የተሳሳተው ሰውየው። አበቃ ላሊጋውን ይሰጠው ለባርሳ። በዚህ አይነት ማድሪድ አይገባውም፣ ቱቢዮንስ አይገባውም እና በቀይ ወጥቶለት እሺ፣ በቀይ ራሱ ባለቀ ሰዓት ነው ይሁን፣ ግን ያንን እድል በምንም ታምር መሳት የለብን በዛ ሰዓት ማለት ነው። ኤኒዌይስ የተፈጠረው ተፈጥሯል። ሱፐር ካፕ ወደ ባርሳ ፊቷን አዙራለች ማድሪድ ቪስካ ባርሳ። መቼ ነው ግን ማድሪድ የሚያሸንፈው ሱፐር ካፕ ከባርሴሎና ጋር ሲገናኝ? ምን አይነት የመጀመሪያ 45 ደቂቃ አሳይተውን ሁለተኛው አጋማሽ የጎል ጥር ነው ያለብን ማለት ነው። ኧረ ባለቀ ደቂቃ ማድሪድ ባለቀ ደቂቃ 2 ኳስ፣ 1 ሄዲንግ፣ 1 ረበስ። በጣም የሚያስቆጭ ሪያል ማድሪድ በጣም የሚያስቆጭ 3-2 አሸንፎ ባርሴሎና ሱፐር ካፕ ሻምፒዮን ሆኗል። በጣም ጸዴ ጨዋታ ነው የተመለከተው። የምሬ ነው የምላቸው። በቃ የዋንጫ ጨዋታ እንደዚህ ሁሉም እኮ ቡግም ያለ የሆነ ፍርሃት ያለበት የዋንጫ ጨዋታ ብዙ ጊዜ የምንመለከተው። ባርሳ ከማድሪድ ሲገናኝ ግን በቃ እዚህ
ጽድት ያለ በተለይ መጀመሪያው 45 ደቂቃ በጣም ጸዴ ነበር። ባርሴሎና 3-2 አሸንፎ የሱፐር ካፕ አሸናፊ ሆኗል። ያማልና ራፊና አይጣምሩ ነው የምላችሁ። ኤል ክላሲኮ ሱፐር ካፕ በባርሴሎና አሸናፊነት 3-2 ተጠናቋል። ፈርስት ሃፍ ያበረ ጨዋታ 2 ጎል ጠቅጠቅጠቅ፣ ከዛ ሰከንድ ሃፍ ዲፍሌክት ያደረገ ጎል ራፊኛ። ፈርስት ሃፍ የሰራሁት ቪዲዮ ደቀን ያለው ባጭሩ ማለት ከአንድ ጎል በላይ አናይም። ምክንያቱም ፈርስት ሃፍ እንደዛ ተከፋፍተህ ስትለጣለጥ ማለት ሰከንድ ሃፍ ጠንቃቅ ትላለህ። ገባህ አይደል? ባርሳ ይቀጠቅጣል፣ ማድሪድ ካውንተር ለማድረግ ይሞክራል። ፈርስት ሃፍ ላይ ተሳካ፣ ሰከንድ ሃፍ ላይ ተሳካ። ቪኒሲየስ ጁኒየር የሰከንድ ሃፍ ራሱ የሞከረ ሙከራ ጋዳያ በረኞቹ ገገሙ ነው ማለት 5 ጎል ያለበት ጨዋታ አይመስልም። የበረኞቹ አገጋገማ ግግም ያንስ ነው ያራምዱት። ያበረ ጨዋታ ግን የሚያሳዝነው ነገር ማለት ነው የማድሪድ ደጋፊዎች እርማችሁን አውጡ። ዶሜስቲክ ዋንጫዎችን ዘንድሮ እንዳለ ጠራርጎ ባርሴሎና ነው ይበላል። በቃ አታኩን ማቆም የሚችል ዲፌንስ የላችሁም ላሊጋዎች በሙሉ ማለት ነው። ላሊጋው ቻምፒዮንስ ሊግ ላይ ኢንተር ሚላን አለ። አንድ ሌቭል ደግሞ አፕግሬድ ስታደርግ ደግሞ ሐራም ስታፍ ሐራም ፉትቦል ከሐላይ መራመድልህ አርሰናል አለ ማለት ገባህ አይደል? አርቴታ ቢላድን ነው የሚያራምድብህ። ስለዛ ቻምፒዮንስ ሊግ ላይ እንገናኛለን ካገናኘን ማለት ሌላውን ግን ባርሳ ጥርግርግ በእርግጠኝነት ማለት በእርግጠኝነት ዲዮን ቀይ ያገኘ። ምክንያቱም እምባፔን ሪስክ ወስደን አምጥተን እዚህ ድረስ ሳውዲ አረቢያ ድረስ አምጥተን ገና ጉዳት እያለበት ፋውል ትሞክርበታለህ ነው ዋና ሀሳቡ ማለት እንዴት ፋውል ታደርገዋለህ ነው ጨዋታው። ገባህ? ፊዮሬንቲና ፔሬስ ምንም ማድረግ አይቻልም። ባይሆን በሁለተኛው ክለብ ይልደሰት። ቪስካ ባርሳ፣ ቪስካ ካታሎኒያ። ምን አይነት ጨዋታ ነበር? ምን ጠብቀ ነበር? ሃንሲ ፍሊክ የፍጻሜ ጨዋታ ደርሶ ወለም ዘለም የለም ተሸንፎ ማያውቅ ብራዘር አለቀ። የስፔን ሱፐር ካፕ 16ኛውን ማሳካት ችሏል ቪስካ ባርሳ ማለት ነው። በቃ ምን አይነት ጨዋታ ነው! ራፊኒያ በእናትህ በቃ ይሄ ክለብ ቢሆን ያስደስተኝ፣ ያጨጓሪ ይልጠኛል። ይሄ ክለብ ባርሳዬ እኔ አባት። ባርሴሎና አሸንፏል። ጃቢ አሎንሶ መባረር ያለበት ሰው ነው። ምንድን ነው የሚቀይረው ተጫዋች እንዴ? ያገባ ሰው ቪኒሲየስ እንደዛ እየተጫወተ እንዴት ይቀየራል? ቪኒሲየስ ምን ከዛ በማን ልትጫወት ነው? አልገባኝም። ቅያሬዎቹ በጣም የሚያስጠሉ ፕላስ እንዴት ነው የሚጫወቱት? ቆይ እየተመሩ ይከላከላሉ። ከመሃል ሜዳ ያሉት ምና አይኖ ተከላካያቸው እንደማይችል በቃ እንደማይችል ካወቃችሁ ማጥቃት አጥቂያችሁ ይችላል። ማጥቃት በጣም ነው የሚችሉት ሪያል ማድሪዶች። በቃ አጥቂያቸው ከፊት ፒስ ነው። ምን ሆነ ነው ጎንዛሎ እነ ሮድሪጎ እነ ቪኒሲየስ ምናምን። ጎንዛሎ አይችልም ብዙ ግን በጣም አሪፍ ጨዋታ ነው የሚጫወቱ። ማን እንደ ስትራይከር ቪኒሲየስ በቃ እዛ ጋር ፍሪ ሆኖ ነበር ሲጫወት ነበር በጣም ማለት ነው ሲያጣጥፋቸው ምናምን። እንዴት እሱን ሰውዬ ትቀይራል? እንዴት? ቆይ እኔ ግራ ገባኝ። ለምንድን ነው የቀየረው? ምባፔ መግባት ነበረበት። አዎ በጎንዛሎ ይገባ ነበር። ግን ቪኒሲየስ ጭራሽ ለምንድን ነው የተቀየረው? ማስታወንቶ ሆኖ ምናምን የተባለ ሰውዬ ታስገባለህ በቪኒሲየስ ጭራሽ የማይሆን ነገር ማለት ነው። ይመር ይላል ጃቢ አሎንሶ ቶሎ ብሎ ፎርም ውስጥ ካልገባ መባረር አለበት። ምንም ጥያቄ ነው። እዚህ ጋር ደግሞ ሌላ ትኩሳት ውሽ አረ እንደው ወይ አይ ሙቤ ስታሳዝን፣ እኔ በጣም ነው ማሳዝነው። በቃ አይ ማድሪድን በዚህ ልክ ባርሳ በዚህ ልክ ያሳፍራል በጣም።